ጋይስ እንኳን ወደ ፒፒቲ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። እንግዲህ ዛሬ አጠር ባለች ቪዲዮ ተመልሻለሁ። በእርግጥ ዩኒቷን መጽሐፋችሁ ላይ የሌለ ኮንሰፕት ነው ስለ ሰርኩላር ፍሎ ዲያግራም፣ ግን ቢሆንም ብታውቁት አይከፋም በሚል ይዤላችሁ ቀርቤያለሁ። በጣም በትንሽ ደቂቃዎች ውስጥ ዋናውን ኮንሰፕት ለማየት እንሞክራለን። እንግዲህ ባለፉት ቪዲዮዎች ላይ ኢኮኖሚክስ ዩኒት ዋንን ስንነጋገር እንግዲህ የመጨረሻው ቪዲዮ ላይ ስለ ዲሲሽን ሜኪንግ ዩኒትስ ወይም ደግሞ ኢኮኖሚክ ኤጀንትስ ስለምንላቸው የኢኮኖሚ ፓርቶች አይተናል። ሃውስሆልድ፣ ገቨርንመንት እና ደግሞ ቢዝነስ ፊርምስ ወይም ደግሞ ፕሮዲሰርስ። እነዚህ ኢኮኖሚክ ኤጀንቶች እንግዲህ እርስ በርሳቸው ኢንተራክት ያደርጋሉ፣ ሪሌት ያደርጋሉ። አንዱ ለአንዱ ይሸጣል፣ አንዱ ከአንዱ ይገዛል። ያንን ኢንተራክሽን ያንን ማርኬት ሪሌሽን በግራፍ ዲያግራም ስንገልጸው ምን ይመስላል የሚለውን ነው የሚያሳየን እንግዲህ ሰርኩላር ፍሎ ዲያግራም። ስለዚህ ስለ ሰርኩላር ፍሎ ዲያግራም በነገራችን ላይ ሁለት አይነት ፍሎ ዲያግራም አለ። አንደኛው በሃውስሆልድ እና በቢዝነስ ፊርም መካከል ያለው ኢንተራክሽን፣ ሁለተኛው ደግሞ ስሪ ሞዴል ፍሎ ዲያግራም የሚባለው ወይም መንግስት ይጨምርና በመንግስት በሃውስሆልድ እና በቢዝነስ ፊርም መካከል ያለው የማርኬት ኢንተራክሽን በዲያግራም መልኩ ስንገልጸው የሚያሳየን ይሆናል ማለት ነው። ትንሽ ጠለቅ ያለ አንደርስታንዲንግ እንዲኖራችሁ በማሰብ ነው እዚህ ኮንሰፕት ላይ ይዤላችሁ የቀረብኩት። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። what is circular flow diagram? The circular flow diagram, it is a visual model of the economy that shows how many economic resources or goods and services flows through the market among the decision making units. ስለዚህ ይሄ ሰርኩላር ፍሎ ዲያግራም የምንለው ምንድነው? ብር ሊሆን ይችላል ወይም እነዚህ ፋክተርስ ኦፍ ፕሮዳክሽን የምንላቸው ወይም ኢኮኖሚክ ሪሶርስ ሊሆኑ ይችላሉ። አይዘር ደግሞ የተመረቱ ፋይናል ጉድስ ኤንድ ሰርቪስስ በማርኬቱ ውስጥ እንዴት ነው ፍሎ የሚያደርጉት or the flow of these products or money or economic resources among the decision making units of the economic agents is known as circular flow diagram. It is a visual and graphical representation. ስለዚህ ቪዥዋል ነው፣ ዲያግራም በመጠቀም ነው ይህንን ሪፕሬዘንት የምናደርገው። የሚያሳየን ደግሞ ምንድነው? ብር፣ ኢኮኖሚክ ሪሶርስ፣ ጉድስ ኤንድ ሰርቪስስ በኢኮኖሚክ ኤጀንቶች መካከል እንዴት ነው የሚተላለፈው፣ አንዱ ከአንዱ ጋር ኢንተራክት እንዴት ነው የሚያደርገው። ለምሳሌ በኢሜጅ እናየዋለን። በእርግጥ ግን ለምሳሌ ቱ ሴክተር ሞዴል ከሆነ ሃውስሆልድ እና ቢዝነስ ፊርም፣ ሃውስሆልድ ለቢዝነስ ፊርም የሚሸጠው ነገር አለ። እንደገና ደግሞ ሃውስሆልድ ከቢዝነስ ፊርም ደግሞ የሚገዙት ነገር አለ። ስለዚህ ኢንተራክሽናቸው በዲያግራም ስናስቀምጠው ያንን ሰርኩላር ፍሎ ዲያግራም እንለዋለን ማለት ነው። ስለዚህ these three economic agents ወይም ደግሞ ሃውስሆልድ፣ ገቨርንመንት እና ቢዝነስ ፊርም የምንላቸው የት ነው ኢንተራክት የሚያደርጉት ካል ኢንቱ ማርኬት፣ ሁለት ማርኬቶች ላይ ነው እነዚህ ኢኮኖሚክ ኤጀንቶች ኢንተራክት የሚያደርጉት። እንግዲህ ማርኬት ሚንስ it is a place, it can be physical place or digital place where goods and services are exchanged. ስለዚህ ማርኬት ማለት ፊዚካሊ ሊሆን ይችላል አይዘር ዲጂታሊ፣ ብቻ there is an exchange of goods and services። የሆነን ነገር ሰዎች ኤክስቼንጅ የሚያደርጉበት፣ የሚቀያየሩበት፣ የሚገዙበት፣ የሚሸጡበት ቦታ ነው ማርኬት የምንለው። ስለዚህ እነዚህ ሃውስሆልድ እና ፊርም እና ጎቨርንመንት ወይም ደግሞ በአጭሩ ኢኮኖሚክ ኤጀንትስ ኢንተራክት የሚያደርጉት ማርኬትን በመጠቀም ነው ማለት ነው። we can divide these markets into two። ስለዚህ እነዚህን ማርኬቶች በሁለት ከፍለን ማየት እንችላለን። the first one is a product market. What's product market? Product market it is a market where goods and services are transacted or exchanged. ፕሮዳክት ማርኬት የምንለው ጉድስ ኤንድ ሰርቪስስ አር ትራንዛክትድ። ፕሮዳክት ማርኬት it's a market where we can get final goods and services. We can purchase or we can buy or we can sell goods and services from those
ቢዝነስ ፊርምስ። ስለዚህ ፕሮዳክት ማርኬት የምንለው ምን አይነት ማርኬት ነው? ፕሮዳክቶችን የምናገኝበት ማለት ነው። ለምሳሌ የቢዝነስ ፊርምስ ወይም ደግሞ ፕሮዲሰርስ የምንላቸው ተቋማት ዋና ተግባራቸው ምንድን ነው ብለናል? ፕሮዲውሲንግ ፋይናል ፕሮዳክት አይደል? ስለዚህ እነዚህን ፋይናል ፕሮዳክት የት አውጥተው ነው የሚሸጡት ማለት ነው? ፕሮዳክት ማርኬት ነው ማለት ነው። ስለዚህ ኢፍ ሚስተር ኤክስ ለምሳሌ ጉድስ ኤንድ ሰርቪስ መግዛትም መሸጥም ቢፈልግ የት ነው የሚሄደው? ፕሮዳክት ማርኬት ላይ ነው ማለት ነው። ቢካዝ ፕሮዳክት ማርኬት ኢዝ ኤ ታይፕ ኦፍ ማርኬት ዌር ዊ ካን ጌት ጉድስ ኤንድ ሰርቪስስ። ስለዚህ it is a market where households and governments buy goods and services from business firms. ስለዚህ አሁን the fundamental supplier of goods and services are business firms ብለናል። ስለዚህ የጉድስ ኤንድ ሰርቪስ ዋና አቅራቢዎች የሚባሉት ቢዝነስ ፊርም ናቸው። ስለዚህ እነሱን ፕሮዳክቶችን የሚያቀርቡት ፕሮዳክት ማርኬት ላይ ነው። እዛ ፕሮዳክት ማርኬት ላይ ደግሞ መጥተው የሚገዟቸው እነማን ናቸው? ሃውስሆልድ እና ገቨርንመንት ያለው ማለት ነው። ሶ ፕሮዳክት ማርኬት is a type of market where we can get goods and services. The second one is factor market. As you can understand from its name, the market where economic units transact or exchange factors of production or inputs or raw materials is called factor market. ፋክተር ማርኬት ደግሞ ምን አይነት ማርኬት ነው? እነዚህ ኢኮኖሚክ ኤጀንቶች ወይም ኢኮኖሚክ ዩኒትስ ኢንፑት ወይም ደግሞ ሮ ማቴሪያል የሚቀያየሩበት ኤክስቼንጅ የሚያደርጉበት ቦታ ወይም ማርኬት ነው ፋክተር ማርኬት የምንለው። ሶ ኢን ዲስ ማርኬት owners of resources or owners of factors of production that are households, they sell their resources to business firms and governments. ስለዚህ የፋክተርስ ኦፍ ፕሮዳክሽን ወይም ደግሞ የሮ ማቴሪያል ባለቤት ያልናቸው ሃውስሆልዶች ለቢዝነስ ፊርም እና ለጎቨርንመንት ኢንፑታቸውን ወይም ጥሬ ዕቃቸውን የሚሸጡት እዚህ ኢንፑት ማርኬት ላይ ነው ማለት ነው። ሶ there are two types of markets which are product market and factor or input market. So you can understand clearly from their names. In product market, it's a place, it's a market where products are exchanged, whereas the factor market or the input market is a market where factors of productions are transacted. ስለዚህ እንደዚህ ካልን ወደ ዲያግራሙ እንምጣ። የመጀመሪያው two sector model. Two sector model, it is a circular flow diagram which shows the market interaction between firms and households, only between the two. ስለዚህ two sector model የምንለው በቢዝነስ ፊርምስ ወይም በአምራቾች እና በሃውስሆልድስ መካከል ያለውን የማርኬት ኢንተራክሽን የሚያሳይ ሞዴል ነው። So as you can see clearly from the image, there are business firms over here, householders, markets for goods and services, which means a product market, and here we have an input market. ስለዚህ እዚህ ጋር ቢዝነስ ፊርም አለን፣ ሃውስሆልድ፣ እዚህ ጋር ደግሞ ልክ እንዳልኳችሁ ቅድም ፕሮዳክት ማርኬት አለን where goods and services are transacted. Here is an input market ወይም ደግሞ ፋክተር ማርኬት የምንለው where we can get economic resources or economic or production factors. ስለዚህ አሁን ቼኑን ለማየት እንሞክር። ለምሳሌ ከሃውስሆልድ እንጀምር እስቲ። አሁን the main role of households in the economy is what? የሃውስሆልድ ዋና ሮል በዚህ ኢኮኖሚ ውስጥ ምንድን ነው? The first one, since they are the chief owners of what factors of production, they sell the large amount of factors of production to the market. ስለዚህ ለማርኬቱ የፕሮዳክሽን ፋክተር ወይም ደግሞ የጥሬ ዕቃ አቅራቢዎች ሃውስሆልድ ናቸው። ስለዚህ ምንድነው የሚያደርጉት? ይህን የሚያቀርቡትን ጥሬ ዕቃ የት ነው የሚያቀርቡት? in the factor market ላይ። ስለዚህ ጥሬ ዕቃቸውን የት ይወስዳሉ? ፋክተር ማርኬት or markets for factors of production or input market ላይ ወስደው ይሸጣሉ ማለት ነው።
ስለዚህ እነዚህ ጥሬ እቃዎች ምን ሊሆኑ ይችላሉ? ሌበር ሊሆን ይችላል፣ ላንድ ሊሆን ይችላል፣ አይዘር ካፒታል ሊሆን ይችላል። ይሄንን ለማርኬቱ ያቀርባሉ። ይሄንን ለማርኬቱ ሲያቀርቡ እነሱ ደግሞ በምትኩ ምን ያገኛሉ? they will get an income ገቢ ያገኛሉ ማለት ነው። then ያን ያገኙትን ገቢ ደግሞ ለምንድን ነው የሚጠቀሙት ብለናል ባለፈው ቪዲዮ ላይ ካስታወሳችሁ። በነገራችን ላይ ፓርት 3ን ያላያችሁ ልጆች ወደኋላ መለስ ብላችሁ ታያላችሁ፣ ማየት ትችላላችሁ። እንግዲህ ሃውስሆልድ ከዚህ ፋክተርስ ኦፍ ፕሮዳክሽንን በመሸጥ ከሚያገኙት የሚያገኙትን ኢንከም ስፔንድ ነው የሚያደርጉት። ለምንድን ነው ስፔንድ የሚያደርጉት? they will buy goods and services from firms ከአምራቾች ወይም ደግሞ ቢዝነስ ፊርም ከምንላቸው ምን ይገዛሉ? ጉድስ ኤንድ ሰርቪስስ የአገልግሎቶች ተጠቃሚ ይሆናሉ። እንደገና ደግሞ ያለቀላቸው ፋይናል ፕሮዳክት ይቀበላሉ፣ ይገዛሉ ማለት ነው። ስለዚህ ይሄን ለማድረግ ደግሞ የሚያወጡት ወጪ ምን ይባላል? ስፔንዲንግ ይባላል። ሃውስሆልድ ጉድስ ኤንድ ሰርቪስን ለመግዛት የሚያወጡት ወጪ ስፔንዲንግ እንለዋለን። እስቲ ወደ ቢዝነስ ፊርምስ ደግሞ እንምጣ። ቢዝነስ ፊርምስ መጀመሪያ ምንድን ነው የሚያደርጉት? ከሃውስሆልድ ፋክተርስ ኦፍ ፕሮዳክሽን ይገዛሉ። ፋክተርስ ኦፍ ፕሮዳክሽን ወይም ደግሞ ሮ ማቴሪያል ጥሬ ዕቃ ይገዛሉ። ስለዚህ ይሄው ጥሬ ዕቃ ይገዛሉ። ይሄን ጥሬ ዕቃ ሲገዙ ግን እነሱ በምትኩ ምን ይከፍላሉ? እዚህ ጋር ሃውስሆልዶች የሚያገኙትን ኢንከም ማለት ነው። ኢን ዘ ፎርም ኦፍ ዌጅ ሊሆን ይችላል፣ ሬንት ኦር ኢንተረስት። ለምሳሌ ሌበር ከሆነ የሚወስዱት ቢዝነስ ፊርምስ ምንድነው በምትኩ የሚሰጡት? ዌጅ ነው። ላንድ ከሆነ ደግሞ ሬንት ነው። ካፒታል ከሆነ ደግሞ የሚወስዱት በምትኩ የሚሰጡት ኢንተረስት ይሆናል ማለት ነው። ስለዚህ ቢዝነስ ፊርምስ ኢንፑት ማርኬት ላይ ምንድነው ስራቸው? ኢንፑት ማርኬት ላይ ቢዝነስ ፊርም ገዢ ናቸው ማለት ነው። ምክንያቱም ጥሬ ዕቃ ስለሚፈልጉ ጥሬ ዕቃ ከሃውስሆልድ ይገዛሉ። ሌላኛው ቢዝነስ ፊርም እዚህ ጋር የገዙትን ኢንፑት ይዘው ቁጭ ይሉ ፕሮሰስ ያደርጉታል። ዘን ፕሮዳክሽን አለ። አፍተር ፕሮዳክሽን ይሄ ጉድስ ኤንድ ሰርቪስ ወደ ምን ይቀየራል? ወደ አውትፑት ወደ ፕሮዳክት ይቀየራል ማለት ነው። ወደ ፕሮዳክት ከተቀየረ በኋላ መሸጥ አለበት። የት ነው የሚሸጠው? ፕሮዳክት ማርኬት ላይ። ሶ ቢዝነስ ፊርምስ ሴል ዴር ጉድስ ኤንድ ሰርቪስስ ኢን ዘ ፕሮዳክት ማርኬት ፎር ሁ ለማን ነው የሚሸጡት? ለሃውስሆልድ ማለት ነው። ስለዚህ እዚህ ጋር ደግሞ ሃውስሆልድ ገዢ ሆነው ሬቬኒው ያገኛሉ ማለት ነው። በምትኩ ቢዝነስ ፊርምስ ጉድስ ኤንድ ሰርቪስ ሲሸጡ ምንድነው የሚያገኙት? ሬቬኒው። ሃውስሆልድ ደግሞ ምንድነው የሚያገኙት ብለናል? ኢንከም። ሶ የገቢ አይነቱ አጠራሩ ይለያል። ሃውስሆልድ ከሆነ ኢንከም ነው፣ ለቢዝነስ ፊርም ከሆነ ሬቬኒው ነው ማለት ነው። ሌላኛው ስሪ ሴክተር ሞዴል ነው። ስሪ ሴክተር ሞዴል is just the same as the two sector model but only government is added። ለየት የሚያደርገው ነገር ከቱ ሴክተር ሞዴል ምንድነው? ስሪ ሴክተር ሞዴልን ገቨርንመንት ይጨመርበታል፣ መንግስት ይገባል። ስለዚህ ይሄ እዚህ ጋር ገቨርንመንት አለ፣ ቢዝነስ ፊርምስ አለ፣ እንደገና ደግሞ ሃውስሆልዶች አሉ። ቢዝነስ ፊርምስ እና ሃውስሆልድ እዚህ ጋር ያላቸው ኢንተራክሽን it's just the same as their interaction in the two sector model። ሁለት ሴክተር ሞዴል ላይ ካለው ኢንተራክሽን ጋር ዘሴም ኢንተራክሽን ነው የሚያደርጉት። ግን ገቨርንመንት ሲጨመር ብቻ የሚለወጠው ነው። ገቨርንመንት ፕሮዳክት ማርኬት ላይም እንዲሁም ኢንፑት ማርኬት ላይ ወይም ፋክተር ማርኬት ላይ ሁለቱም ቦታ ላይ ገቨርንመንት ገዢ ነው፣ ፐርቼዝ ነው የሚያደርገው። ስለዚህ መጀመሪያ ምንድነው ከፕሮዳክት ማርኬት ላይ ከማን ነው የሚገዛው? ከቢዝነስ ፊርምስ ጉድስ ኤንድ ሰርቪስ ይገዛል። ያንን ጉድስ ኤንድ ሰርቪስ ለመግዛት ደግሞ የሚያወጣው ወጪ ምን ይባላል? ኤክስፔንዲቸር ይባላል። ስለዚህ የሆነ አማውንት ኦፍ ኢንከም ኤክስፔንድ በማድረግ ጉድስ ኤንድ ሰርቪስ ይገዛል ከፕሮዳክት ማርኬት። እንደገና ከኢንፑት ማርኬት ደግሞ ከሃውስሆልዶች ድጋሚ ፋክተርስ ኦፍ ፕሮዳክሽን ይገዛል። በነገራችን ላይ መንግስትን እንደ ቢዝነስ ፊርምም ማየት እንችላለን። ምክንያቱም መንግስት አንደኛ የጥሬ ዕቃ ገዢ ከሚባሉት ከቢዝነስ ፊርም ጋር የሚመሳሰል ባህሪ ያለው። ምክንያቱም ጥሬ ዕቃ ይገዛል ከሃውስሆልዶች። ያንን ጥሬ ዕቃ ለመግዛት ደግሞ የሚያወጣው ወጪ ምን ይባላል? ፔመንት ይባላል ማለት ነው። ስለዚህ የመንግስት ሁለቱም ማርኬቶች ላይ ያለው ኢንቮልቭመንት ምንድነው? ፐርቼዚንግ ነው። ፐርቼዝ የሚያደርጋቸው ነገሮች ብቻ ናቸው የሚለያዩት እና ደግሞ እንደ ማርኬቱ ወይም ደግሞ እንደሚገዛቸው አይነት ነገሮች የገቢው ስያሜ የወጪው ስያሜ ይለያያል እንጂ ዘ ሴም ሮል ነው ያለው ማለት ነው ሁለቱም ማርኬት ላይ። ፕሮዳክት ማርኬት ላይ ከሆነ ኤክስፔንድ ነው የሚያደርገው፣
ኢንፑት ማርኬት ላይ ደግሞ ከሆነ ምንድነው ፔመንት ነው ያደረገው ማለት ነው። ስለዚህ አሁን መንግስት ሁለቱም ጋር ፐርቼዚንግ ከሆነ ግን ምንም የሚሸጠው ነገር ከሌለ ገቢ ከየት ነው የሚያመጣው ልትሉ ትችላላችሁ። የመንግስት ዋነኛ ገቢ ይሄው ከቢዝነስ ፊርምም ልክ እንደዛ ከሃውስሆልድም ምን ይሰበስባል? ታክስ ይሰበስባል ማለት ነው። so the major income of government is collecting taxes. ስለዚህ እነዚህን ታክስ በመሰብሰብ ነው እንግዲህ ፐርቼዝ የሚያደርገውም እንደገና ደግሞ መልሶ ለቢዝነስ ፊርም እና ለሃውስሆልድ ገቨርንመንት ሰርቪስ ይሰጣል። ለምሳሌ ለአንዳንድ የአምራች ኩባንያዎች ደግሞ እንደ ሰብሲዲ ነገር ይሰጣቸዋል which means ድጋፍ ማለት ነው። ኢንካም ሰፖርት ለሃውስሆልዶች። ይሄን ሁሉ የሚያደርገው ገቨርንመንት ከየት ከሚያመጣው ገቢ ነው? ከታክስ ኮሌክት ከሚያደርገው ገቢ ነው ማለት ነው። ይህንን ሰርኩላር ፍሎው ዲያግራም አንደርስታንድ ለማድረግ ከሞከራችሁ አይ ቲንክ ዲሲሽን ሜኪንግ ዩኒትስ የሚባሉት እነማን ናቸው? ምንድነው ሮላቸው? ማርኬት ውስጥ ምን አይነት ማርኬት ላይ ነው ኢንተራክት የሚያደርጉት? ኢኮኖሚ ላይ ምን አይነት ሮል ነው ያላቸው የሚለውን ነገር ዲፕሊ አንደርስታንድ የምታደርጉ ይመስለኛል። ቴንኪዩ አመሰግናለሁ አብራችሁኝ ስለነበራችሁ። ቪዲዮውን ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። እንግዲህ ሰብስክራይብ በማድረግ ቻናላችን ቤተሰብ መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።